አራይስ ስኮላርሺፕ ሙሉ ወጪያቸውን ሸፍኖ በባችለር ማስተርስ እና ፒኤችዲ በሮማኒያ መማር ለምትፈልጉ 40 ተማሪዎች የተከፈተው ስኮላርሺፕ ሊጠናቀቅ ጥቂት ቀናት ብቻ ናቸው የቀሩት። ይህንን ስኮላርሺፕ ለየት የሚያደርገው ሙሉ ወጪያቸውን ከመሸፈን ባሻገር ምንም አይነት አፕሊኬሽን ፊ አትከፍሉ። እንዲሁም አፕላይ ስታደርጉ በኢሜይል በመላክ ብቻ ነው አፕላይ የምታደርጉት። እንደምታውቁት ሮማኒያ ሻንገንን ከተቀላቀለች በኋላ ብዙ ስኮላርሺፖችን አናውንስ እያደረገች ነው። አናውንስ ከተደረጉ ስኮላርሺፖች አብዛኞቹ ፉሊ ፈንድድ ስኮላርሺፖች ነው። ይሄም ኢንተርናሽናል ተማሪዎችን አትራክት ለማድረግና የሮማኒያን ካልቸር ለማስተዋወቅ ተብሎ ነው። ወደ እነዚህ ሀገራት አፕላይ ስታደርጉ ከሌላ ሀገራት አንጻር የተሻለ የሚሆነው አዳዲስ ሀገራት ከመሆናቸው አንጻር ተማሪዎችን ስለሚፈልጉ ቪዛ ሰክሰስ ሬታችሁ የጨመረ ነው። ከብዙ ስኮላርሺፖች መካከል ባለፈው ቪዲዮ የሰራሁት የትራንስልቫኒያ ስኮላርሺፕ አንዱ ነው። ይህንን ቪዲዮ ያላያችሁ ሰዎች ተመልሳችሁ ያንን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። ሁለተኛው አራይስ ስኮላርሺፕ ከየትኛውም ዓለም ዩሮፕን ሳይጨምር ላቲን ሀገራትን፣ ኤዥያን፣ አፍሪካን ጨምሮ 40 ተማሪ ነው አክሴፕት የሚደረገው። አራይስ ስኮላርሺፕ ከበር ከሚያደርግላችሁ የትምህርት ቤት ክፍያችሁን ምንም አፕሊኬሽን ፊ የቀድሚያ የምትከፍሉት የለም። የትምህርት ቤት ክፍያችሁን፣ ፍሪ አኮሞዴሽን፣ ኢንተርናሽናል ተማሪዎች ከመሆናችሁ አንጻር እዚህ መታችሁ የምትጠሩበት መኖሪያ ያስፈልጋቸዋል። ይህን መኖሪያ በነፃ ነው የሚሰጣችሁ። ለትምህርት ቤት ክፍያ የምትከፍሉት ነገር የለም። ለአፕሊኬሽን የምትከፍሉት ነገር የለም። ኢቨን ትራንስፖርት ስትጠቀሙ የትራንስፖርት ወጪያችሁ ሙሉ ከበር የተደረገ ነው። ወይም ለትራንስፖርት ስትጠቀሙ ሀገሪቷ ውስጥ ከአንድ ከተማ ወደ አንድ ከተማ የትኛውም ፓብሊክ ከሆነ ፓብሊክ ትራንስፖርት ስትጠቀሙ ሙሉ ወጪያችሁ ከበር የተደረገ ስለሆነ የምትከፍሉት ነገር የለም። እናንተ የሚጠበቀው መማር ብቻ ነው ማለት ነው። ወደሚቀጥለው እንሂድ። ሁለተኛው ኤሊጂቢሊቲ ክራይቴሪያ፣ ኢትዮጵያዊ በመሆናችሁ ይህንን ስኮላርሺፕ አፕላይ ማድረግ ትችላላችሁ። ሶስተኛና ዋነኛው ጋር እንሂድ። የሚያስፈልጋችሁ ዶክመንት ምንድን ነው? የሚያስፈልጓችሁ የመጀመሪያው ሪኮሜንዴሽን ሌተር ነው። የሪኮሜንዴሽን ሌተር ምንድን ነው፣ እንዴት ነው የምታገኙት የሚለው ሌላ የሰራሁት ቪዲዮ ስላለ ያንን ቪዲዮ ቼክ አድርጉ። አፕሊኬሽን ፎርም ነው። ለስኮላርሺፕ አፕላይ የምታደርጓቸው ፎርሞች ናቸው። እነዚህ ፎርሞችን በዚህ ቪዲዮ ዲስክሪፕሽን ስር አስቀምጣለሁ። ዳውንሎድ አድርጋችሁ አፕሊኬሽን መሙላት አለባችሁ። ፎርሙ የተጻፈው በ3 ቋንቋ ነው፣ በእንግሊዝኛ፣ በፈረንች እና በሮማኒያ ቋንቋ ነው። እናንተ በእንግሊዝኛው ቨርዥን ያነበባችሁት መሙላት አለባችሁ። ሶስቱም ዶክሜንቶች ውስጥ ሁለቱ አኔክስ 1 እና አኔክስ 2 የሚባሉት ናቸው። አኔክስ 1 እና አኔክስ 2 ለስኮላርሺፕ አፕላይ የምታደርጓቸው ዶክሜንቶች ናቸው። አኔክስ 3 ደግሞ ሌላ ተደራቢ ስኮላርሺፕ እንደሌላችሁና ሌሎች ጥቅማ ጥቅሞችን ከሮማኒያ ገቨርንመንት እንዳልወሰዳችሁ የሚያሳይ ዶክሜንት ነው። እሱም ፈርማችሁ ማስገባት አለባችሁ። ግራ እንዳትጋቡ፣ ሶስቱም ዶክሜንት በዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። ዳውንሎድ ማድረግ ትችላላችሁ። 1000 ሰብስክራይበር ከሞላን እናንተን ለማገዝ ብለን አሹዳይን ዌብሳይት እየገነባን ነው። እንዴት አፕላይ እንደምታደርጉ ስቴፕ ባይ ስቴፕ ጋይዳንስ የምታገኙበት ዌብሳይት ነው። ይህንን ቻሌንጅ ሰብስክራይብ በማድረግ እንድትቀላቀሉ ጠይቃችኋለሁ። ሌላው አይዴንቲቲ ዶክሜንት ነው። አይዴንቲቲ ዶክሜንት ፓስፖርት ነው በተለምዶ የሚታወቀው። ፓስፖርት የሌላችሁ ሰዎች ደግሞ ስኮላርሺፑ እንዲያመልጣችሁ አታደርጉ። ፓስፖርት ከሌላችሁ በናሽናል አይዲ አፕላይ ማድረግ ትችላላችሁ። ዊች ሚንስ ፋይዳ አለ። ይሄም ከሌላችሁ ሜቢ አሪፍ ግዴን ኖሯችሁ በፓስፖርት እና በናሽናል አይዲ ምክንያት ከሚቀርባችሁ በርዝ ሰርቲፊኬታችሁን ማስገባት ትችላላችሁ። ወይም ስኮላርሺፑን ሴኪዩር ካረጋችሁ በኋላ ይህንን ፓስፖርት ወይም ናሽናል አይዲ ማውጣት ትችላላችሁ። ሌላው ሜዲካል ሰርቲፊኬት ነው። ሜዲካል ሰርቲፊኬት አሁን ያላችሁበትን የሄልዝ ሁኔታ የሚናገር ነው። በአቅራቢያችሁ ካለው ከጤና ማዕከል መቀበል ትችላላችሁ። ይሄም ብዙ ያን ያህል የተጋነነ ዶክሜንት አይደለም። ሌላው ሲቪ ነው። ሲቪ ስጽፉ በሌላ ቪዲዮ እንዳወራው በደንብ ስታንዳርዱን የጠበቀ ለስኮላርሺፕ እስከሆነ ድረስ ትኩረት ሰጣችሁበት ይህንን ዶክሜንት አስገቡ። የመጨረሻው ፎቶግራፋችሁ ነው። ፎቶግራፋችሁ ከ6 ወር ወዲህ የተነሳችሁ ባክግራውንዱ ዋይት የሆነ ኳሊቲውን የጠበቀ በትክክል የተነሳ ፓስፖርት ሳይዝ ፎቶ አስገቡ። እዚህ ከተናገርኳቸው ዶክሜንቶች መካከል የቱ ነው የሌላችሁ? ኢቨን አብዛኛው ሰው 80% ይኖረዋል። ባይ ዘ ወይ ዲግሪና ዲፕሎማችሁ ላይክ ኦፕሽናል ስላልሆነ ነው። ምንም አይነት ኦፕሽን የለውም። ሊኖራችሁ ይገባል። 15 ቀናት ብቻ ስለቀሩ ቶሎ አፕላይ ብታደርጉ የማግኘታችሁን እድል በጣም ትጨምራላችሁ። ይሄንን ከላይ የተናገርኳቸው ነው ዶክሜንቶች። እነዛን 2-3ቱንም አፕሊኬሽን ፎርሞች አውረዳችሁ ትሞሉና ኢሜይላቸው ላይ አታች ማድረግ ነው። ይህንን ስኮላርሺፕ አፕላይ ካረጋችሁ በኋላ የሮማኒያ ትምህርት ሚኒስቴር ኳሊፋይ የሆነ አፕሊካንትን
ሴሌክት ካረጉ በኋላ ኢሜል ይልኩላቸዋል ለተመረጠ ሰው። የተመረጠው ሰው ዝርዝር ደግሞ በዌብሳይታቸው ላይ አናውንስ ያደርጋሉ። ዌብሳይቱንም ዲቴል ስለ ስኮላርሺፑ ሌሎች መረጃዎችን ማወቅ ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። በደንብ ቼክ አድርጓቸው። ስኮላርሺፑ እንዳያችሁት ነው። የሚያስፈልጓችሁ ዶክሜንትም ይሄ ነው። አፕላይ የምታደርጉትም በዚህ ወይ ነው። ያላችሁን ዶክሜንት ሰብስቦ ዶክሜንት መላክ ብቻ ነው። እንደዚህ አይነት ቪዲዮዎችን፣ የሰመር ፕሮግራሞችን፣ የስራ እድሎችንም ሳይቀሩ በዚህ ዩቲዩብ ቻናል ላይ ፈልገን ነው የምንለቀው። ኢትዮጵያውያን ተማሪዎችን ለመርዳት በማሰብ ነው አሹዳንን የጀመርነው። ይህንን ዩቲዩብ ሰብስክራይብ ብታረጉ ህልማችሁን አብረን እናሳካለን። ሌላው ደግሞ 1000 ሰብስክራይበር ከሞላ እናንተን ለማገዝ አሹዳን ዌብሳይትን እየገነባን ነው። ይሄ ዌብሳይት ሁሉንም ስኮላርሺፖች ዓለም ላይ ያሉትን በቀላሉ ልታገኙ የምትችሉበት፣ ጊዜያችሁና ገንዘባችሁን የሚቆጥብላችሁና የአፕሊኬሽን ፕሮሰሱን ብዙ ሳትቸገሩ ልታገኙ የምትችሉበት ቦታ ነው። በሌላ ቪዲዮ እስከምንገናኝ አሸናፊዎች ናችሁ።